ሐዋርያት ሥራ ምዕራፍ 4 ጴጥሮስና ዮሐንስ በአይሁድ ሸንጎ ፊት። ጴጥሮስና ዮሐንስ ለሕዝቡ እየተናገሩ ሳሉ ካህናትና የቤተ መቅደስ ጥበቃ ኃላፊ እንዲሁም ሰዱቃውያን ድንገት ወደ እነርሱ መጡ። እነርሱም ሐዋርያት ሕዝቡን በማስተማራቸውና በኢየሱስ ስለተገኘው ትንሣኤ ሙታን በመስበካቸው እጅግ ተቆጡ። ጴጥሮስንና ዮሐንስን ያዟቸው። ጊዜው ምሽት ስለነበር እስኪነጋ ድረስ ወህኒ ቤት አሳደሯቸው። ይሁን እንጂ ቃሉን ከሰሙት መካከል ብዙዎቹ አመኑ። የወንዶቹም ቁጥር ወደ 5000 ከፍ አለ። በማግስቱም አለቆቻቸውና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስና የሊቀ ካህናቱ ቤተዘመዶች ሁሉ በዚያ ተገኝተው ነበር። እነርሱም ጴጥሮስንና ዮሐንስን በመካከል አቁመው ይህን ያደረጋችሁት በምን ኃይል ወይንም በማን ስም ነው ብለው ጠየቋቸው። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንት የሕዝብ አለቆችና ሽማግሌዎች ሆይ፣ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ሥራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑንና ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህን ይወቅ። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውን ሰው እዚያው ከእነርሱ ጋር ቆሞ ስላዩት የሚናገሩበትን ሰበብ አጡ። ስለዚህ ከሸንጎ እንዲያስወጧቸው አዘዙ። ከዚያም በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህን ሰዎች ምን እናድርጋቸው? በኢየሩሳሌም የሚኖር ሁሉ በእነርሱ እጅ የተደረገውን ድንቅ ተአምር አውቋል። ስለዚህ ይህን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህም ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው። ከጠሯቸውም በኋላ በኢየሱስ ስም ፈጽሞ እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተ ተረዱ። እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም። እንደገና ከዛቱባቸው በኋላ ለቀቋቸው። ምክንያቱም ሕዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግኑ ስለነበረ ሊቀጧቸው አልቻሉም። በዚህም ተአምር የተፈወሰውም ሰው ዕድሜው ከ40 ዓመት በላይ ነበርና። የአማኞች ጸሎት። ጴጥሮስና ዮሐንስም ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም ይህን በሰሙ ጊዜ ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ልዑል ጌታ ሆይ፣ አንተ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስም አማካይነት በአገልጋይህ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን በቁጣ ተነሱ? ሕዝቡስ ለምን በከንቱ አሴሩ? የምድር ነገሥታት ተሰለፉ፣ ገዢዎችም በአንድነት ተሰበሰቡ፣ በጌታ ላይ በተቀባውም ላይ ተከማቹ። በእርግጥም ሄሮድስና ጴንጤዎስ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር በዚች ከተማ አንተ በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸም ነው። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችህም
ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ለመፈወስ እጅህን ዘርጋ። በቅዱስ ብላቴናህም በኢየሱስ ስም ድንቅና ተአምራትን አድርግ። ከጸለዩም በኋላ የነበሩበት ስፍራ ተናወጠ። ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። የአማኞች ማህበራዊ አኗኗር። ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበር። ያላቸውም ሁሉ የጋራ ነበር እንጂ የራሱ የሆነ ሀብት እንኳ እንደ ግሉ የሚቆጥር ማንም አልነበረም። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበር። ከመካከላቸውም አንድ ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸውን ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበር። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበር። ሐዋርያትም ባርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሽጦ ገንዘቡንም አምጥቶ በሐዋርያት እግር ስር አስቀመጠ።